ወገኖቼ በጌታ ኢየሱስ ክርስቶስ ስላመንንና ስለዳንን የቤተ ክርስቲያን አባል ስለሆነን ወይም የእንትን አገልግሎት ክፍል አገልጋዮች ስለሆነን ተለውጠናል ማለት አይደለም። ሰዎች በጌታ ኢየሱስ ክርስቶስ አምነው ድነው ግን አካሄዳቸው ምን ላይሆን ይችላል? ላይቀየር ይችላል። እንዴት ነው አካሄዳችን ሊቀየር የሚችለው? ወገኖቼ አስተሳሰባችን ሲቀየር፣ አይምሮአችን ሲቀየር። አይምሮአችን እንዴት ነው የሚቀየረው? አይምሮአችን የሚቀየረው አይምሮአችን የሐሳብ ሰፕላይ የሚያገኝበት ህይወት ሲቀየር። አስተሳሰብን ሳይለውጡ ህይወትን ለመለወጥ መፈለግ ከንቱ ድካም። እኔ በጣም ብዙ ክርስቲያኖችን አውቃለሁ ወይም ደግሞ እገምታለሁኝ ምናልባት አብዛኛው ክርስቲያን በጌታ ኢየሱስ ክርስቶስ አምኖ የዳነ የሚቃትተው ወይም የሚሻው ወይም የሚፈልገው ምንድነው ብላችሁ ብትሉኝ አካሄዱ እንዲለወጥ፣ ኑሮው እንዲለወጥ አይደል እንዴ? ጌታዬ ኑሮ ለውጠኝ ጌታዬ አንተን እንድትመስል አድርጋት ኢየሱስ ሆይ ህይወቴን ለውጠኝ። ኢንፋክት የድሮ መዝሙር ነው አሁን ይባል እንደሆነ አላውቅም። መለወጥ ይፈልጋል። ወገኖቼ መስታወት ፊት ቆመን ፊታችን ላይ ጉድፍ ብናይ ያንን ጉድፍ በምንም አይነት መስታወት ውስጥ ልንጠርገው አንችልም። ሞክራችሁ ታውቃላችሁ? አስተሳሰብን ሳይቀይሩ ኑሮን ለመቀየር የሚደረግ ጥረት በመስታወት ውስጥ የምናየውን ጉድፍ መስታወቱ ላይ ለመጥረግ እንደመሞከር መቼም አይነሳም። የት ነው መለወጥ ያለብን? እኛ ጋር ነው። እዚህ ስናነሳው እዛም ይነሳል። ምክንያቱም መስታወቱ ነጸብራቅ ነው። ኑሯችን ነጸብራቅ ነው። ኑሯችን ያስተሳሰባችን ነጸብራቅ ነው።